አለው እሱን ደግሞ ዛሬ አብራችሁ ስትሄዱ ባይኔ አረጋግጫለሁ አረ ጫልቱ ምንም እኮ አይደለች እና ታዲያ ሀያት ናቸው አንቺ ሴትዮ ምንድነው የምትቀባጥሪው ጭራሽ ምንድነው የምትቀባጥሪው አዎ ሌላ አገኘሃ አረ ወዴ እንደምታስቢው አይደለም እንዳጋጣሚ መንገድ ላይ ተገናኝተን ነው ለማያውቅ ተገናኝተን ነው ትላለህ ይሄኔ ስርስራ እየተከተልካን ነው ዛሬ ሰላማማሽ ለማየ ነገራት እንዳታስብ አሁን እኮ 30 ዓመት ሞልቷል ባትመለስም ደስ ይለናል ዛሬማ በሸቀልኩበት ጥብስ ነው በላው አስተናጋጅ ተረበልና አቤት አለቃ ምን ልታዘዝ አንድ ጥብስ አሪፍ አድርገ ጥብስ ይሄን ድልማ መጠቀም አለብን እሺ አቤት ማዘር የኔ ልጅ አንዴ ተለመደችዋል ዛሬማ ሆዲ በጥብስ መጨናነቁ ነው ይሄው ዋው ጥብሷ መጣች አሁን ድሌን መጠቀም አለብኝ ሰላም ይሄ የኔ ወንድም ላታምነኝ ትችላለህ ከተወለድኩ ጀምሮ ለብቻ በልቻ አላውቅም እናማ ለብቻ መብላት ስለማለት የኔ እስከሚመጣ ያንተን ቀድመን እንብላ እርሶም አዘዋል አዎ በቃ እንብላ ይሄንንማ ያኛኩ ጊዜ አልገልም ዋጥ ዋጥ ላድርገው ኧረ አጎራረስ ወይኔ ጥብሴ የፈጣሪ አለ ሴትዮ ማኝካ የለትም እንዴ ቀስበሉ እንጂ ከማኝካ ለዋጣንቴ ቆይ እሷ ጥብስ ብቻ ይምጣ ምንም ሳልበላ ጨረሰችው እኮ በቃ በዚህ ላይ ደግሞ ጎሜ ጁስን ጠጣለው በቃ አለቀ ዛሬ ተዘጋ ዋው በለጣ አረ ጠጣለው በቃ ወናንቱታንቱ ይሄው መጣሽ አሁን ነው መብላት የኔ ወንድም እኔ ተግብ ያለው እሺ አንተ ለብቻ አንዱ እንዲጣፍጥ ጎሜውን ተጣበ ራን እርሶ ብቻ ሄዱ ቀላል ብላለሁ እንዴ ሽሮ ነው እንዴ አይ የፈጣሪ ያለ ያዙልኝ እኔ ጥብሴ በሻናና ምን ነው ይሄ ሰውዬ የሽንት ቤት መጋኛ መጣው እንዴ አንተ ሰውዬ ምንድነው አትራብሽኝ አሪፍ ሙድ ውስጥ ነኝ ቆይ ምንድነው በስተድና እንደዚህ የሚያረግ አትከበርም ስብሪ ሞችላም ምታፈለሽ ምን ታፍያለሽ የማታፍረው ሳንተ ቅሌታም ሽማግሌ ኬት ነው መጡብኝ ቺፋራ ዮሽ ቆቶፊት ደግሞ ምን ነው ሽማግሌ ይመስለው መልከስ ታርለ እንዴ ላጭሽን የምታገረካድርኪ ያንተ መልኮ ነው ንገሩኝ ባይ ስትወለድ ዶክተሮቹ ፊቱ ነው ቂጡ ነው ብለው መለየት አቅቷቸው ከሶስት ቀን በኋላ አይደል የለዩት ፊት መሆኑን እኔ አንቻለው አረ መሬት ወጣል እናቴ ድረሽ ምን ጉድ ናት እቺ የሆነች ግንብራስ ለዚህ ነው እንደምትሆነው አንቺንማስ ማን ይችልሻል አሳልፎ ለፈጣሪ መስጠት ነው እንጂ ነግሬ ነበር ሰይጣኔን አታምጣ ብዬ ይሄው ሰይጣኔ መጣ ለካ ከሰይጣኑ ጋር ለሁለት ሆናችሁ ነው ልብ ካለሽ ብቻ ለብቻ አቅጠሚኝ ነይ በጣም ነው የመረረኝ ኢትዮጵያ ውስጥ ከመኖር አሜሪካን ሀገር ጂንስ ሱሪ ሆኜ ብኖር ይሻለኛል እንኳንም አለው ለምን ሰልባጆነት መጣ ነበር እዴ ምንድነው ህግ ባለበት ሀገር አሁን ሁሉ ለፖሊስ ደውላለሁ አረ አንዱ ሊገለኝ ነው ድረሱልኝ 02 ሰፈር ይሄው ደረሱልኝ አሁን ልካይ አንተ ምንድነው ለቃቃው የቃቃው ብያለሁ በኋላ በእጅ ሰበብ ትሆናለህ እዴ ጭራሽ ጉቦ እንዴ ፈጣሪ ለማረገው ነገር ይቅር በለኝ አረ ሴትዮ ተይኝ እኔ ምን አረኩኝ ሄዶ ደዛ ምን አጥይታ አርፋት እንደምትብላተ ቾምብዬ ሰፈራችን ካቦ ምንድነው ማማዝናሽ ቾምብዬ ዛሬም ብቻ ቀበረኝ አንድ ነገር ላሸግር ነው ምንድነው ማዘር አንድ ብርቅ የምትባል ጎረቤት አለችኝ 45,000 ብር አበድራት አልመልስም ማለሽ በቃ አፈላች አሁን እኔ ትግስት ያልቆን ወደ ህግም አልሄድም በቃ ልቆላልፋት ነው ፈልገው ልቆላልፋት ታዲያ እኔ ምን ላድርግ እኔ ካንተም ፈልገው ሁለት ቴክኒክ ብቻ ነው ሄጄ ልቆላልፋት ቴክኒክ ላሳይሽ አዎ ቾምብዬ መጀመሪያ እንደዚህ ታረጊያትና ቾምብዬ ቆያ አንደኮኝ እኮ ቆይ እናቴ ድረሽልኝ ከዛ በኋላ ማለት ነው ገና ከዛ በኋላ ማለት አዎ ከዛ በኋላ እንዴ ታረጊያታለሽ ያለ አራው ገደለኝ ተነሽ ቁም ነው ቴክኒኩ ተመቸሽ አረ በጣም ቾምብዬ ወደ ቴክኒክ ነው ልቀቀኝ
አንቺ ብቻ ይመችሽ እንዳጠፊ። እንዴ 45 ሺህ ብር ለማስመለስ ብዬ ሊገለኝ ሲጀመር 45 ሺህ ብሩን ተብላ ብሩን አስገባው በቃ። አባቱ አቤት ጫማክ ተፈቷል። ምን ስልኩን ላስቀምጥ ወይ ላፕቶፑን ላስቀምጥ? ሁለቱም ውድ ናቸው። እሰራው እንጂ ይጥልሃል እኮ። አይ አምጣ ሊያዝል እንደው አይ ተቸገርክ። እኔ ዝላለሁ እሰራው። አለማመን እኮ አይደለም ለጥንቃቄ ነው። በዚህ ሰዓት እኮ ብዙ ሰው ይታመናል የኑሮ ሁኔታ ነው እንጂ። ምን ይባላል? እድሜ ለኔ እኔ ባላገባሽ ኖሮ ማን ያገባሽ ነበር? አንተ ቀጭያን ሽማግሌ አንተን ያገባው ጊዜ ነበር ከካሞኝ የቀረውት። እድሜ ለኔ እኔ ሷራኩሽ አንቺ አሮጊት። ዝም በል እባክህ። ምን ይመስላል? ወይ አምር ወይ አፍር መቆጫ ፊት። ሂጂ ወደዛ። ቆይ አንቺ ምንድን ነሽ? ሰው ነሽ? አሁንስ እንዴት እንዳስጠላሽኝ ቋቅ ነው ያልሽኝ። ይሄን ያህል አስጠልቼሃለሁ? አውቄ እኮ ነው የኔ ፍቅር። ከምርክ ነው ልክ ልኬን ከረገርከኝ በኋላ። ኧረ እኔስ ቀልድ ነው። በጣም ነው የምወድሽ። እስኪ የምትወደኝ ከሆነ እዚህ ብብቴ ስር መሀሉ ላይ ሳምኝ። የፈጣሪ ያለ ብብትሽን? አዎ። በሌላ ነገር አልሞት ስልሽ በሷፍነሽ ልገይኝ ነው። አላልኩም። አትወደኝም። ሰላም አሉ ማማ። አንተ አባባ ነው እንጂ ምን ፈልጋችሁ ነው? ለምን እንኳን እንደመጣን ያውቁም እንዴ? እኔ እንጃ። የመጣ ነውማ ትንሽ ችግር ቤት ያጋጥሞን ነው። መላ እንዲሉን ነው። እኔ ጋር መጥቶ መፍትሄ አላገኘ የለም። እናንተም ታገኛላችሁ። እንደው ድህነት አስቸገረን። እኛ ደግሞ ከድህነት መውጣት እንፈልጋለን። ከድህነት እንድንወጣ መላ ይበሉን፣ የወደፊታችንም ይንገሩን። እኔ እናንተ የወደፊት ዕጣ ፈንታችሁ እየታየኝ ነው። እድሜያችሁ ስንት ነው? እድሜያችንማ ከ30 ዓመት በላይ ነው። አሁን እኔ የሚታየኝ ከሆነ እስከ 40 ዓመት በስቃይ በድህነት የማቀቃችሁ ትኖራላችሁ። ወንድ አሁን ከ40 ዓመት በኋላ ሀብታም እንሆናለን ማለት እኮ ይሆናል። እሺ ከ40 ዓመት በኋላስ? ያው ከ40 ዓመት በኋላ ድህነትን ትለምዱታላችሁ። አንተ ቅደም፣ ጠላት ከፊት ነው። ገፋ አድርጊኝ። ወጣ በል። ቆይ አንዴ ላጠራ። ምን አባይ ትፈልጋለህ ሰው ቤት? ኧረ አሁንማ ምንም አንፈልግም። አረጋጋት። ንጹህ ነው። ማንም የለማ። አዎ ማንም የለም በላት። አዎ ማንም የለም። መጣው። ተነሱ። ወይኔ ወይኔ፣ ምንድን ነኝ እኔ? ማን ነኝ እኔ? ከዚህ የሚያክል ሰውዬ ጋር ከሚያገናኘን ምን አለ ሱናሚ በዋጠኝ፣ የጃፓን መሬት በበላኝ። ዝም በል አልኩህ እኮ ቆየሁ እኮ ዝም ካልኩ። ይኸውም ፖሊስ ጣቢያ ይዤሽ ሄጄ አርሰናል ዋንጫ እስኪበላ ድረስ ትታሰሪያታለሽ። የኔ አርሴናልን በዋንጫ እስከሚበላ ከምታሰር እዚህ ስጋ ላይ የኔ ልጅ ለምን አታገባም? እንደ ቀልድ እኮ 30 ዓመት ሞላ። አይ ማዬ፣ ለኔ የምትሆን ግራ ጎን አጣው። ምን ነው ፈጣሪ ያንተን ግራ ጎን ለውሻ ነው እንደሰጠው? እንዴ ማዬ፣ አሜሪካ ያለው አጎቴ ዛሬ ልደቴ ነው ብሎ ፖስት አድርጓል። የኔ ወንድም ኮመንት ላይ ገብተህ 1055 458 028 ዓመት ኑርልኝ የኔ ወንድም በለው። እንዴ ይሄ እኮ የባንክ አካውንትሽ ነው። አውቃለሁ፣ እድሌን ልሞክር ብዬ ነው። ይገርምሻል፣ እኔ ሕፃን ያለው በ10 ሞግዚቶች ተከብቤ ያደግኩ ልጅ ነኝ። አንተ ሲገርምሃል፣ እኔ ልጅ እያለሁ በ20 ሞግዚት ያደግኩ። እንዴት? 10ሩ እየተንከባከቡን ሳይጎርሱን፣ 10ሩ ሲያስነጥሰን የሚማርስ የሚሉን ናቸው።